እቺን ነገር እንድታዳምጡኝ ላስቸግራችሁ። እንዲህ ይላል። አንዲት ሕፃን ላይ አስገድዶ መድፈር ከተፈጸመ ድርጊቱ የተፈጸመው ያለማስገደድ ወይም በስምምነት ቢሆን እንኳን እንደ አስገድዶ መድፈር ይቆጠራል። ምክንያቱም ሕጉ ከ18 ዓመት በታች ያለች ሕፃን ለማንኛውም ወሲባዊ ድርጊት ፍቃድ የመስጠት ብቃት የላትም ብሎ ስለሚያምን ነው ይላል። በሴት ጾታ የተጠቀሰው ለወንድም ያገለግላል። እንግዲህ አንድ 18 ዓመት ያልሞላት ልጅ በፍላጎቷ ቢሆን እንኳን ከአንድ ወንድ ጋር 18 ዓመት ካለፈው ወንድ ጋር ወሲባዊ ድርጊት ከፈጸመች በስምምነት ቢሆን እንኳን እንደ አስገድዶ መድፈር ይቆጠራል ይላል ሕጉ። ወዴት ሊሄድላችሁ መሰላችሁ? ሰሞኑን ጫጫታ ስለፈጠረው ስለ ዋንትያ ሰለሞን ጉዳይ አንዳንድ ነገር ልበል ብዬ ነው። ምክንያቱም የሕግ ሰዎች ለምን እንደሆነ በማላውቀው ጉዳይ አፋቸው ተለጉሟል። ይሄኔ መኪናው ስለሚደረግ ወሲብ ቢሆን ኖሮ አንደኛ አስተያየት ሰጪዎች እነሱ ነበሩ። የአቅማችንን እንሞክር። ፍርድ ቤት የዋንትያ ልጅ አባት ከእሁድ 4 ሰዓት እስከ 11 ሰዓት ድረስ ልጁን የመጎብኘት የማየት መብት አለው ብሎ በይኖለታል። መብት አለው ማለት ዋንትያ ልጇን የማሳየት ግዴታ አለባት ማለት ነው። ይሄ እንግዲህ እንዴት የሚል ጫጫታ ፈጥሯል። ይሄ ትክክለኛ ውሳኔ ነው። እንዴት እንደሆነ እንገራችሁ። ሰውየው የልጅቷ አባት ወንጀለኛ ቢሆን እንኳን ጤነኛ እስከሆነ ድረስ ልጁን የመጎብኘት መብት አለው። ዋናው ችግር የቱ ጋር መሰላችሁ? ልጅቷም ልትገነዘበው ያልቻለችው ነገር ይሄ ሰውዬ ልጅቷን ከዋንትያ ጋር ሲያድር 13 ዓመቴ ነው ብላ ነበር ልጅቷን ስታረግዝ አግኝቷል። ዋንትያ በፈቃደኝነት አብራው ወሲባዊ ድርጊት የፈጸመች ቢሆን እንኳን ሕገ ወጥነትን ያስከትልበታል፣ እንደ አስገድዶ መድፈር ይቆጥራል። ይሄ ሰውዬ አግኝቷል ወይ ነው ዋናው ጥያቄ የሚሆነው። ስለዚህ ይሄን ነገር በአካባቢው የሰውየው ባለበት አድራሻ ለሚመለከታቸው የሕግ አካል ሴቶች ጉዳይ ምናምን ማመልከት ብቻ ነው የሚጠበቀው። ይሄን ጫጫታ በዜሮ ጨረሽው ማለት ነው። በእርግጥ የሰውየው ዱዱምነት እንዳለው ሆኖ በዚህ አጋጣሚ አንዳንድ ነገር ማለት እገደዳለሁ። ይህ ሶሻል ሚዲያ ማለት ማስረጃዎችን ይዞ የሚቆይ ነው። የተለያዩ ከዚህ በፊት ያልናቸውን ነገሮች ማስረጃዎችን ይዞ ይቆያል። ዛሬም ላይ ዋንትያ ሰለሞን ከዚህ በፊት ያደረገቻቸውን ነገር የተለያዩ ሰዎች ይዘው እየወጡ ነው ያሉት። ምን ማለት ነው ይሄ? ነገ ከነገ ወዲያ ልጆች ለሁላችሁም ነው ይሄ መልእክት እንዲደርስ የምፈልገው። እዚህ አካባቢ ፎሎወር ለመሰብሰብ፣ እዚህ አካባቢ ጫጫታ ለመፍጠር፣ እዚህ አካባቢ እውቅና ለማግኘት ብላችሁ የምታደርጓቸው ድርጊቶች በጠቅላላ ነገ ከነገ ወዲያ ማስረጃ ሆነው ይወጣሉ። ልጆቻችሁ የሚያፍሩባችሁ እናቶች፣ ልጆቻችሁ ቤተሰቦቻችሁ የሚጠየፏችሁ አባቶች እንዳትሆኑ ሁላችሁም ጥንቃቄ እንድታደርጉ በዚህ አጋጣሚ መልእክቴ ይድረሳችሁ። ሳምር አወይ ዲዱዬ በቃ ስለማልፈልግ እኮ ነው እንጂ